ንግድህ ያኒ ጥሩ እንዲሆን አትራፊ እንድትሆን ሁለት ነገር አደራ አሉኝ አለ እሱም الصدق والامانه እውነት ተናገር እውነተኛ ሁን አማና ይኖርሃል ሰው አደራ ጠባቂ صدق ይሄ ኦሪጂናል ነው ይሄ እንዲህ ነው ብለህ صدق እውነት ያለውን ነገር ተናገር በረካም ይሰፍናል ከዛ ባሉኝ ሰራው አለ ከአመት በኋላ ማሻአላህ አላህ ከፈተልኝ አለ ማሻአላህ ስራውም አማረ ከአመት በኋላ መጣው አለ ተመልሰው ሲያዩ ማሻአላህ ይሄን አዘዋለሁ ይሄን ግዙ ይሄን ስል አዩኝ አለ መጣው አሁንም ሁለት ምክር መከሩኝ አለ عليك بالحلم والعناء يعني ታጋሽነት አይደል እና ቻይ መሆንና ያኒ እርጋታ ተረጋጋ አትቸኩላሉ አንዳንድ ሰው አሁን ውሃ ሲቆፈር እንዴት ነው ውሃ ለማውጣት በቃ ታግሰው እኮ አንድ ቦታ ላይ ነው እኮ እስከ ስር ደርሰው ውሃ ይወጣል ግን ትንሽ እዚህ ብትቆፍር አሁን እዚህ ትንሽ ብትቆፍር እኮ 100 ቦታ ቆፍር ውሃ ይወጣል በቃ እንደዛ አሉኛል በዚህ ሰራው አለ ማሻአላህ አላህ ከፈተልኝ አለ ሶስተኛ አመት ሲመጡ ማሻአላህ አላህ ከፍቶልኝ ማሻአላህ በጣም ትልቅ ሀብታም ሆኗል ሲያዩኝ አለ አሁን عليك بالصدقه አሉኝ አለ ያ ሰላም አሁን ደግሞ ሰደቃ አውጣሉት በቃ ማብላት ነው አላህ ማብላት ما نقصت صدقه من مال ይሄን አደራ ሁላችን መርሳት የሌለብን ሐቂቃ ነው ይሄ በላ አሁን በተለይ ባለንበት ሰዓት አሁን ከዚህ በላ አላህ እንዲጠብቀን አንድ ተውባ እስለም እንዳሉት ሰው ላይ እናወርደው ይሄን አሁን ይሄ ነው ችግሩ አንድ ሼኻችን ምን አሉ ሰው አንዳንዱ ተውባ ሰው ላይ ሳይሆን ምንጭ ነው አይ እነዛ እንዲ ስላረጉ ነው ሳይሆን ምንለው በኔ ሰበብ መጥቶ ይሆናል ይሄ ከሌላ ነው የመጣው እንደዚህ ማለት ነው እንደዛ ማለት ሳይሆን በኔ ምክንያት ነው የመጣው ብለን ለሊት ተነስተን እስኪ ስጁድ ላይ እናልቀስ እስኪ አላህ እኮ አርሐም ከእናት ይበልጥ እኮ ረሂም እኮ ነው አላህ ከዛ በኋላ عليك بالصدقه አሉኝ አለ ሰደቃ አደራህን አሉኝ አሁን አለ ሰውየው ቢሊየነር ነው አሉ በዚህ በስንቱ የሰራ በዚህ በሶስት ምክሮች የሰራና እኛም ኢንሻአላህ ነጋዴዎቻችን ሁሉም በዚህ የሚሰሩ አላህ ያርጋቸውና ይሄን አኽላቆች ደግሞ አላህ እስኪ እንደ ልብስ አላህ ያልብሰን ሱብሃነሁ ወተዓላ